የብርቱካን ታሪክ የሚያሳየው ነው። ታዲያ በፕሮግራሙ ላይ ስሙ አንድ እንኳን ያልተነሳውና በአማራ ተማሪዎች ተደጋጋሚ እገታ እጁ እንዳለበት የተረጋገጠው የደምቢ ዶሎ ዩኒቨርሲቲ ስሜ ጠፍቷል ሲል ስሙ ባልተጠራበት ክስ መጥቷል። ተማሪያ ቶታሊ ከደምቢ ዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናልኛ። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት፣ ሌሎች ናቸው። ምንም እንኳን ከአንድም 3-4 በደምቢ ዶሎ ዩኒቨርሲቲ የሚማሩ የአማራ ተማሪዎች ደብዛቸው ለጠፋ ቢቀርም ብርቱካን ግን በታሪኳ ላይ የት እንደምትማር የምትገልጽበት አንዳች ታሪክ የለም። ዩኒቨርሲቲ ገባሽ? ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ? እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡናም ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል ተነመለ ነበር። እዛ በመጥቶኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? ዝም ብለን ስናክ ነበር ምንለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? ላይ የደረሰው በደል ማስረጃ የሌለው ፈጠራ ነው ቢባል እንኳን አገሩ ላይ ያለው እውነት በየቀኑ መታገት በየቀኑ መደፈር አይደለምን ተብለው ቢጠየቁም ምላሻቸው የተለመደው ክህደት ነው። ይህንን ንጉሱ ጥላውንም ሬድዋን ሁሴንም ብርሃኑ ጁላም ባጫ ደበሌም ደመቀ መኮንንም ሲክዱት የነበረ አብይ ግን ምክንያት ሲሰጡበት የነበረ ጉዳይ ነው። ከጠፉ ልጃገረዶች ይልቅ የተቀጠፉ አበቦች የሚያሳስባቸው ገዢዎች ለአንዲት ሴትና ለአንድ ሰው ህይወት ያላቸው ዋጋ ለአዲስ አበባ ሳርና ዘንባባ ካላቸው አታይ እንደማይበልጥ ስለገታና መደፈር ሲጠየቁ ስለ አበባ ተጨንቀው በሰጡት ማብራሪያ አሳይተዋል። ጥቂት ማሳያዎችን እናስታውስ። በዚያ አፍላይ መንጋነት ዘመን በዚያ የደቦ ፍርድ መንግስት ታገዝ በሆነበት ወቅት ሴት የደምቢ ዶሎ ዩኒቨርሲቲ ተማሪዎች ታግተው ደብዛቸው ሲጠፋ ጠቅላይ ሚኒስትሩ በፓርላማ ተጠይቀው የሰጡትን ማብራሪያ እናስቀድም። መጀመሪያ ግን ጥያቄው ደምቢ ዶሎ ዩኒቨርሲቲ በተፈጠረው የጸጥታ ችግር በማምለጥ ላይ የነበሩ የዩኒቨርሲቲ ተማሪዎች አጋቾቹ እነማን ናቸው? የታገቱ ተማሪዎች በምን ሁኔታ ላይ እንደሚገኙ ማብራሪያ እንዲሰጡኝ ጠይቃለሁ። አመሰግናለሁ። እኒህ ፓርላማ አባል እንዲህ ብለው ሲጠይቁ የኢትዮጵያ እናቶች ይጸልዩልኛል የሚሉት ጠቅላይ ሚኒስትር ለእነዚህ ለታገቱ ተማሪዎች እናቶች ሞራል እንኳን የሚጨነቅ ከአንድ ሀገር መሪም የሚጠበቅ ምላሽ ይሰጣሉ ተብሎ ቢጠበቅ ልክ ነበር። ጠቅላይ ሚኒስትሩ ግን የመለሱት መልስ አገቱህ የሚል የለም በማለት የታጋች ቤተሰቦች ራሳቸው ውሸተኛ መረጃ እያሰራጩ እንደሆነ አድርገው ጠቆሙ። መታገታቸውን እኔ አገትኩ የሚል ኃይል የለም። ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። ችግር አልደረሰባቸውም አሉ ደግሞ እንዳይባል ልጆቹ ቤተሰብ ጋር ያልደረሱ አሉ። ሳይጎዱ እንደተጎዱ የሚነገረው እንደተጠበቀ ሆኖ ይህ የፓርላማ ውሎ በሚከናወንበት ሰሞን ዋናው የማህበረሰቡ መወያያ አጀንዳ እነዚሁ በታጣቂዎች የታገቱት ተማሪዎች ነበሩ። ጠቅላይ ሚኒስትሩ ግን የታገቱትን ሴት ተማሪዎች አገቱህ የሚል የለም ብለው ምንም ድንጋጤና ሐዘኔታ በሌለው ሁኔታ ከመለሱ በኋላ በብስጭት የተናገሩት ከቦሌ ጎዳና ላይ ተሰረቁብኝ ስላሏቸው 20 ጣባ አበባዎች ነበር። አንዳንዶች የገጽታ ግንባታ ስራ ስለመሰላቸው ከአበባ ውስጥ ምርጡን የፈካውን ብቻ ለሊት ይወስዱብናል። የሚያስቅ ነገር አይደለም።
በጣም ያሳዝናል። ከተጠለፉ ልጃገረዶች ይልቅ የተቀጠፉ አበቦች የሚያሳዝናቸው ጠቅላይ ሚኒስትሩና አመራራቸው በአገሪቱ ውስጥ እገታ ተንሰራፍቶ አስገድዶ መድፈርን በርክቶ የዜጎች ሕይወት አደጋ ውስጥ እንዲገባ ልዩ ልዩ ስልቶችን ይጠቀማሉ። ከታጣቂ ኃይሎች ጋር የገቡበትን ጦርነት ማሸነፍ ሲሳናቸው፣ ታጣቂ ድርጅቶችን ማሸነፍም ሲያቅታቸው በትይዩ የመንግስት ፋኖ የመንግስት ኦላ በማሰማራት እገታና አስገድዶ መድፈር እንዲፈጸም ያደርጋሉ። ከውጭ ሀገርም ጦር ያመጣሉ። ይህንን የሚያደርጉትም ሸኔ ያደረገው ጽንፈኛው ፈጸመው በማስባል ታጣቂ ድርጅቶችን ከህዝብ ለመነጠል መሆኑ ነው። ይህንን በምርመራ ሪፖርቱ ያጋለጠው ዋሽንግተን ፖስት ነው። ይህ በምስሉ ላይ የሚታየው የዋሽንግተን ፖስት የግንቦት 21 2023 ዘገባ በኦሮሚያ ውስጥ የሚንቀሳቀሰውንና መንግስት ሸኔ እያለ የሚጠራውን ታጣቂ ኃይል በህዝብ ለማስጠላት አገዛዙ አንድ ፈቃድ አብደሳ የተባለን ግለሰብ ኃይል አደራጅተህ በኦሮሚያ ውስጥ ሸኔ ነኝ እያልክ አግት፣ ዝረፍ፣ ግደልም ብሎ እንዳሰማራው ያትታል። ሰልፍ አሳለፉን፣ እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነው ቅፋን እየወተቱ ጀመረ ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ የምንሄደው። አንቺን እኮ ትችሻለህ ድምፅ ስትለኝ እንዲሁ ነው። ሁለት አካል ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። በቃ ለሁሉም ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት? ይህ በፕሮግራም አዘጋጆችም ተብሎ የወጣ ቢሆንም ዩኒቨርሲቲው ግን ስሜ ጠፍቷል ሲል የብልጽግናን ተልዕኮም ለማስተባበል ሞክሯል። ያለ ማስታወቂያ ያለ በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች ከበደን ከየት አመጣችሁት? ብርቱካን ተመስገን ከበደ ይክበድባችሁ። ስለዚህ ልጅቷ ዩኒቨርሲቲያችሁ ተማሪ ነች። እናንተ ተናገራችሁ። ልጅቷ አልተናገረችም። እናንተ ተናገራችሁ። እናንተ የኛ ዩኒቨርሲቲ ተማሪ ነች ብላችሁ ጮኻችሁ ተናገራችሁ። ስለዚህ ዩኒቨርሲቲው የጠለሸው ምንድነው? ግርግር፣ ጭቅጭቅ፣ መከራ፣ መጠለፍ መከራ አልነበረበትም በአካባቢው? በዩኒቨርሲቲውም ከዩኒቨርሲቲውም ውጭ አልነበረም እንዴ? ነበረ እኮ። እና ምንድነው እናንተ ጥያቄያችሁ ምንድነው? ኢቢኤስ ቲቪ የገለጸው ልክ እንደዚህ በመታየት በ0901 30 81 ብርቱካን ተመስገን ብላችሁ በአካውንቱ አስገቡ ሲል የንግድ ባንክ አካውንቷን ገልጾ ኢቢኤስ ለቆታል። ስሟ ማን ነው? ብርቱካን ተመስገን። ከበደን ከየት አመጣችሁት? ልጅቷን ያሳገተው ዩኒቨርሲቲው ነው እንዴ? አጋለጥሽብኝ ብሎ ነው እንዴ? ምንድነው የጉዱ ታዲያ? ምን አገናኘው ከልጅቷ ስቃይ ጋር? ልጅቷ እኮ መከራየው እዚህ ዩኒቨርሲቲ ገባው እዚህ ዩኒቨርሲቲ ገብቼ እንዲተደረኩ አላለችም።